ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ላይ ስለ አንድ በታሪክ ውስጥ አሻራውን ያኖረ ነገር ግን ማንነቱ በእንቆቅልሽ ስለተሞላ ካህን ይነግረናል። ስለዚህ ሰው ማንነት ሲገልጽም መሰረታዊና አስገራሚ ነጥቦችን ያስቀምጣል። አንደኛ፣ አባትና እናት እንደሌለው፣ ሁለተኛ፣ የትውልድ ቁጥር እንደማይመዘገብለትና ሶስተኛ፣ ለዘመኑ ጥንት ለሕይወቱም ፍጻሜ እንደሌለው ይነግረናል። እነዚህ ቃላት ብቻውን ለዘመናት የዘለቀ ስነ መለኮታዊ ውይይትና ክርክርን የቀሰቀሱ የታሪክ ተመራማሪዎችንና አማኞችን ምናብ የገዙ ኃይለ ቃላት ናቸው። ታዲያ ይህ ባለ ታሪክ ማን ነው? የዛሬው ታሪካችን መጠሪያው መልከጼዴቅ ነው። ትርጉሙም ንጉሠ ጽድቅ ማለት ነው። እርሱ የሰላም ንጉሥና የዘላለም ካህን ተብሎ ተጠርቷል። በታሪክ መዝገብ ላይ በጉልህ የሚታወሰው የአማኞች አባት ከሆነው ከአብርሃም ጋር ባደረገው ግንኙነት ነው። አብርሃም ከጦርነት ድል አድርጎ ሲመለስ ተገናኝቶታል። ከአብርሃም አስራት ተቀብሏል። ለአብርሃምና ለሰራዊቱ የሚበላውንና የሚጠጣውን ማለትም እንጀራና ወይን አቅርቦ ባርኮታል። ይህ ድርጊቱ ቀላል ሊመስል ይችላል፣ ነገር ግን በውስጡ እጅግ ጥልቅ የሆነ መንፈሳዊ ምሳሌና ትርጉም የያዘ ነው። የመልከጼዴቅ ማንነት በአንድ ሃይማኖት አስተምሮ ብቻ ተወስኖ የሚኖር አይደለም። በብዙ ሃይማኖቶችና ፍልስፍናዎች ውስጥ ስሙ በተደጋጋሚ ይነሳል። አንዳንዶች እንደ አንድ ትልቅና እንግዳ ተቀባይ የጥንት ዘመን ካህን ሲመለከቱት፣ ሌሎች ደግሞ እንደ መንፈሳዊ ፈላስፋ ይቆጥሩታል። ከዚህም አልፎ ማንነቱን ከስነ ፈለክና ኮከብ ቆጠራ ጋር በማያያዝ የሚተነትኑ ወገኖች አሉ። ይህ ሁሉ ልዩነትና ሰፊ ትንታኔ ወደ አንድ ማዕከላዊና ያልተመለሰ ጥያቄ ያመራናል። መልከጼዴቅ ሰው ነው ወይስ ሰው አይደለም? ይህ ጥያቄ ለዘመናት ሲንከባለል የመጣ ብዙዎችን ያከራከረ ታላቅ ሚስጥር ነው። በዚህ ዝግጅታችን የኦሪት ዘፍጥረትን ክስተትና የዕብራውያን መልእክትን ሰፊ ርዕስ በጥልቀት እንመረምራለን። በቅድስት ቤተክርስቲያን አስተምሮ መሰረት የዘር ግንዱን እንቆጥራለን። የሲመተ ክህነቱን ሥርዓት ምን እንደሚመስል እንቃኛለን። የብሕትውና ሕይወቱን፣ ዕብራውያን ስለ እርሱ የነበራቸውን አመለካከት እና ከሁሉ በላይ ቅዱስ ጳውሎስ ለምን በመልእክቱ ውስጥ እርሱን በሰፊው እንደጠቀሰው እንመረምራለን። ከሁሉ በላይ ግን ለዘመናት ሲያከራክር የኖረውን ዋና ጥያቄ ለመመለስ እንሞክራለን። መልከጼዴቅ በእርግጥ ሰው ነው ወይስ አይደለም? አብራችሁን እስከ መጨረሻው ብትቆዩ በዚህ ምስጢራዊ ታላቅ ሰው ማንነት ዙሪያ ሰፊ ግንዛቤ እንደምታገኙና በነፍስም እንደምትጠቀሙ እናምናለን። አብራችሁን ቆዩ። ስለ መልከጼዴቅ ማንነት የሚነሳው የትኛውም ውይይት መነሻውና መሰረቱ ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ምዕራፍ 7 ቁጥር 3 ላይ ያስቀመጠው ኃይለ ቃል ነው። አባትና እናት የሉት፣ የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ይህ ጥቅስ በላዩ ላይ ሲታይ መልከጼዴቅ ከሰው የተለየ ምናልባትም መለኮታዊ ፍጡር ነው ወደሚል ድምዳሜ ሊወስድ ይችላል። ነገር ግን የቅዱስ ጳውሎስን ሙሉ መልእክት ስንመረምር ይህንን ያለው ሰው አይደለም ለማለት እንዳልሆነ በግልጽ እንረዳለን። ሐዋርያው ይህንን ቃል የተጠቀመበት ምክንያት ወደ ኋላ የምናመጣው ሲሆን፣ በመጀመሪያ ግን የመልከጼዴቅን ሰው መሆን በማያዳግም ማስረጃ ማረጋገጥ ይገባል። ታሪክ እንደሚመሰክረው እርሱ የሰላም ንጉሥና የዘላለም ካህን ተባለ። ከአብርሃም ጋር እንደ ሰው የተገናኘና የተጫወተ፣ ከአብርሃምም አስራትን የተቀበለ እንዲሁም ለአብርሃም የሚበላውንና የሚጠጣውን ያቀረበ ሰው ነው። እነዚህ ሁሉ ድርጊቶች የሚያሳዩት እርሱ በምድር ላይ የኖረ ሥጋ የለበሰ እውነተኛው ሰው መሆኑን ነው። ስለዚህ ሰው አይደለም የሚለውን ማከራከሪያ ለማቅረብ የሚያስችል የመጽሐፍ ማስረጃ የለም። ይህንን ካረጋገጥን ቀጣዩ ጥያቄ የሚሆነው ታዲያ ከየትኛው ወገን ነው የሚለውን ይሆናል። የመልከጼዴቅ የዘር ግንድ ሲመረመር አንዳንድ የቤተ ክርስቲያናችን መጻሕፍት በስፋት እንደሚታወቀው የካም ዘርነቱን ወይም ካማዊነቱን በተጨማሪ ከሴም ወገን እንደሆነ ይጠቅሳሉ። ይህ በራሱ እንደ ቅራኔ መታየት የለበትም። ምክንያቱም በጥንቱ ዓለም የዘር ሐረግ ሲቆጠር አንድን ሰው ከአንድ ወገን ብቻ ነው ብሎ ደምድሞ መናገር አይቻልም። ለምሳሌ ያህል ጌታችን ኢየሱስ ክርስቶስ ከነገደ ይሁዳ እንደሆነ
ቢነገርለትም የዘር ሐረጉን በቅዱሳት መጻሕፍት ስንመለከት ከእስራኤል ወገን ካልሆነ ከአሕዛብ ለምሳሌ ከሞዓባዊቷ ሩትና ከአረብ ዘር እንዳለው እንረዳለን። ስለዚህ የመልከጼዴቅ ዘር ከሁለቱም ዘር መገኘቱ የሚያስደንቅ አይደለም። እኛ ግን በዚህ ዝግጅታችን በብዙ ጥንታውያን መጻሕፍትና በትርጓሜ መምህራን ዘንድ በሰፊው ወደሚታወቀውና በጎላው የዘር ግንዱ ላይ ማለትም በካማዊነቱ ላይ እናተኩራለን። የመልከጼዴቅ የዘር ሐረግ ሲዘረዘር እንዲህ ይገኛል። ለመጀመሪያ ጊዜ የእስራኤል እምብርት የሆነችውን ኢየሩሳሌምን ያቀናትና የቆረቆራት ከካም ወገን የሆነው የምስርና የኑቢያ ንጉሥ የነበረው ሴዶ ነው። በስሙም ከተማዋ መጀመሪያ ቤተ ሳይዳ ተብላ ትጠራ ነበር። ሴዶ ሳሌምን ወለደ። ሳሌምም ደግሞ ሚልኪንና መልከጼዴቅን ወለደ። ከተማዋም በአባታቸው በሳሌም ስም ተጠርታ ለረጅም ጊዜ ሳሌም ስትባል ቆይታለች። በኋላ ግን መልከጼዴቅ ትርጉሙም ንጉሠ ጽድቅ የሆነው እርሱ ንጉሠ ሳሌም ወይም የሳሌም ንጉሥ ሆኖ ነገሰ። ከተማዋም ኢየሩሳሌም ብሎ ሰየማት። ይህም የሰላም አየር ወይም የሰላም ከተማ የሚል ትርጉም አለው። በዚህም መልከጼዴቅ የታላቋ ከተማ መስራች አባትና ንጉሥ ሆኖ በታሪክ መዝገብ ላይ ሰፍሯል። የመልከጼዴቅ ክህነት ልክ እንደ ማንነቱ ሁሉ በሚስጢር የተሸፈነና ከሰው ልማድ ያፈነገጠ ነበር። በብሉይ ኪዳን የምናውቀው የክህነቱ ሹመት ግልጽ የሆነ ሥርዓት ነበረው። ለምሳሌ ሙሴ ወንድሙን አሮንንና ልጆቹን ለክህነት ሲለይ ቅባ ቅዱስን አፍልቶ ቀብቷቸዋል። መስዋዕተ እንስሳም አቅርበዋል። ክብራቸውን የሚገልጽ ልዩ ልዩ ኅብር ያላቸውን አልባሳት አልብሷቸዋል። ይህ ሁሉ የሚከናወነው በሰው እጅ በተደነገገ ሥርዓት መሠረት ነበር። የመልከጼዴቅ ሹመት ግን ከዚህ ፈጽሞ የተለየ ነው። እርሱ በዚህ ሥርዓት የሾመው ለክህነት ያበቃው አንድም ሰው አልነበረም። ይልቁንም የእርሱ ምርጫና ሹመት በቀጥታ ከእግዚአብሔር ነበር። በማይታወቅና በሰውኛ አእምሮ በማይመረመር መለኮታዊ ግብር ተሾመ። ይህ መለኮታዊ ምርጫ ምስጢር ሆኖ አልቀረም። እግዚአብሔር ለመረጣቸው ሰዎች ገለጠው። ለጻድቁ ኖኅና ለልጆቹ ለሴም የመልከጼዴቅ መመረጥና ለየት ያለ ተልእኮ ተገልጦላቸው ነበር። በዚህም መለኮታዊ ትእዛዝ መሠረት ሴም መልከጼዴቅን ይዞ ከወገኖቹ ማንም ሳያውቅና ሳይረዳ የአባታችን የአዳምን አጽም ወደ ተቀደሰው ስፍራ ሊያስጠብቀው ወስዶታል። ጥንታዊው የቤተክርስቲያን መጽሐፍ ቀሌምንጦስ እንደሚያስረዳው ሴም መልከጼዴቅን በአዳም አጽም ፊት አቁሞ በአባታችን በአዳም አጽም ፊት ልታገለግል ዘንድ ከሰው ሁሉ የመረጠህ የዓለም ካህን የእግዚአብሔር ካህን አንተ ነህ ብሎታል። ይህም ሹመት ሰማያዊ እንጂ ምድራዊ እንዳልሆነ ያበስራል። ከዚህ የተነሳ አሮንና ልጆቹ በሙሴ እጅ እንደተሾሙ መልከጼዴቅ ከእከሌ እጅ ተሾመ ተብሎ አይነገርለትም። የሰው ሥርዓት ሳይፈጸምለት በቀጥታ ከእግዚአብሔር የተሾመ ካህን ነውና። ቅዱስ ጳውሎስ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ያለውም ለዚህ ነው። ሹመቱ ከሰው የዘር ሐረግ ወይም ከምድራዊ ሥርዓት ያልተገኘ በመሆኑ ከባሕሪ አባቱ በቀር ምድራዊ ክህነትን አስረካቢ እንደሌለው የጌታችን የኢየሱስ ክርስቶስ ክህነት አምሳል ሆነ። ይህ መለኮታዊ ሹመት የራሱ የሆነ ጥብቅ የሕይወት ሥርዓትንም ያካተተ ነበር። ሴም የመልከጼዴቅን የክህነትና የኑሮ ሥርዓት እንዲህ ሲል ሰርቶለታል። በመጀመሪያ ደረጃ በክህነቱ አገልግሎት እግዚአብሔርን ሁልጊዜ እንደሚያመሰግን፣ ነገር ግን እንደ ሌዋውያን የእንስሳት መሥዋዕትን እንዳያቀርብ ይልቁንም መሥዋዕቱ ከንጹሕ ስንዴ ወይም እንጀራ እና ከወይን እንዲሆን በእጁም የማንንም ደም እንዳያፈስ አዞታል። በሁለተኛ ደረጃ በብሕትውናው ሕይወቱ የተመደበለትን የተቀደሰ ቦታ ወይም ጎልጎታን ፍጹም እንዳይለቅ፣ ከምድር በላይ ቤት ሰርቶ እንዳይኖር፣ ጸጉሩን እንዳይላጭ፣ ጥፍሩንም እንዳይቆረጥ፣ እንዲሁም ሚስት አግብቶ በሥጋዊ ሕይወት እንዳይኖር ታዟል። በዚህ አስቸጋሪና ቅዱስ ሥርዓት በመልአከ እግዚአብሔር እየተረዳ ለአብርሃም እስከተገለጠበት ዘመን ድረስ በፍጹም ብሕትውና ከሰው ተሰውሮ ኖሯል። ከአብርሃም ጋር ከተገናኘ በኋላ ግን ለተመረጡ ሰዎች እየተገለጠ የእርሱ ልጆች ሲጣሉ የሚያስታርቃቸው ንጉሠ ሰላም እንደነበር ተገልጧል።
የመልከጼዴቅን ማንነት ለመረዳት በሚደረገው ጉዞ ውስጥ ትልቁን እንቆቅልሽ የሚፈጥሩት የሐዋርያው ቅዱስ ጳውሎስ ቃላት ናቸው። አባትና እናት የሉትም ወይም የትውልድ ቁጥር የለውም የሚሉት አገላለጽ ብዙ ሰዎች መልከጼዴቅ ሰው ሳይሆን ሰማያዊ ፍጡር ምናልባትም ራሱ ወልደ እግዚአብሔር ነው ወደሚል መደምደሚያ እንደሚያደርሱ አድርጓቸዋል። ነገር ግን ይህንን መደምደሚያ ከመስጠታችን በፊት የጳውሎስን ሙሉ መልእክትና የተናገረበትን ታሪካዊ ስነ መለኮታዊ አውድ መመርመር የግድ ይለናል። ቅዱስ ጳውሎስ ራሱ የመልከጼዴቅን ሰው መሆን በማያሻማ ቋንቋ አረጋግጧል። በተመሳሳይ የዕብራውያን መልእክቱ ላይ የአባቶች አለቃ አብርሃም የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበር እስኪ ተመልከቱ በማለት በግልጽ ይጠቅሰዋል። ይህ ሰው የሚለው አገላለጽ መልከጼዴቅ ሥጋ የለበሰ በምድር ላይ የኖረ እውነተኛ ሰው መሆኑን ያረጋግጥልናል። ታዲያ ቅዱስ ጳውሎስ ለምን አባትና እናት የሉትም አለ? መልሱ ያለው ሐዋርያው መልእክቱን ይጽፍላቸው በነበሩት ሐዋርያ ዕብራውያን ባህልና እምነት ውስጥ ነው። በሙሴ ሕግ መሠረት የክህነት አገልግሎት የሚፈቀደው ከሌዊ ነገድ በተለይም ከአሮን የዘር ሐረግ ለተወለዱ ብቻ ነበር። ክህነት በዘር የሚተላለፍ በጥብቅ የትውልድ መዝገብ የሚረጋገጥ ሹመት ነበር። የመልከጼዴቅ ዘሩ ግን ከሌዋውያን ወገን አልነበረም። ስለዚህ የትውልድ ቁጥር የለውም ሲል ስሙ በሌዋውያን የክህነት መዝገብ ላይ አልተጻፈም። የአባቱና የእናቱ ማንነት ለክህነቱ መሠረት አልሆነውም ማለቱ ነው። ጳውሎስ ራሱ ይህንን በቁጥር 6 ላይ ሲያብራራ ትውልዱ ከእርሱ ወይም ከሌዋውያን የማይቆጠረው ግን ከአብርሃም አስራትን አውጥቷል በማለት ሐሳቡን ግልጽ ያደርገዋል። በተመሳሳይ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም የሚለው አባባል ከዚሁ ሐሳብ ጋር የተያያዘ ነው። ይህ ማለት መልከጼዴቅ ዘላለማዊ ነው ማለት ሳይሆን በሙሴ መጽሐፍት ውስጥ የትውልድ ዘመኑ በመጀመሪያም ሆነ የሞቱ ታሪክ አልተመዘገበም ለማለት ነው። ሙሴ የጻፈው አብርሃም መልከጼዴቅን እንዳገኘው ብቻ ነው። መቼ እንደተወለደ ወይም መቼ እንደሞተ አልገለጠም። ስለዚህ ታሪኩ በመዝገብ ላይ ጥንትም ፍጻሜም የለውም። መልከጼዴቅ ሰው እስከሆነ ድረስ ለምድራዊ ሕይወቱ ፍጻሜ እንደሚኖረው ግልጽ ነው። ነገር ግን ቅዱሳት መጻሕፍት እንደሚነግሩን እንደ ሄኖክና ኤልያስ ያሉ የእግዚአብሔር ወዳጆች ሞትን ሳያዩ በብሔረ ሕያዋን ተሰውረው ይኖራሉ። ጳውሎስ በሕይወት እንዲኖር የተመሰከረለት እርሱ ነው ሲል መልከጼዴቅ ከእነዚህ የቅዱሳን አንዱ ሊሆን እንደሚችል ይጠቁማል። ይሁን እንጂ በብሔረ ሕያዋን መኖር ፍጹም አለመሞት ማለት አይደለም። ለጌታችን ኢየሱስ ክርስቶስ ላልቀረ ሞት ለእነርሱ ቀርቶላቸዋል አልተባለም። ነቢዩ ኤልያስ እንኳን ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ተመልሶ እንደሚመጣና የሞትን ጽዋ እንደሚቀበል ተነግሯል። ስለዚህ የጳውሎስ አስገራሚ ቃላት የሚያመለክቱት የመልከጼዴቅ ክህነት ምን ያህል ልዩና ከሰው ሥርዓት በላይ እንደሆነ ለማሳየት እንጂ እርሱ ሰው እንዳልሆነ ለመግለጽ አይደለም። ሐዋርያው ቅዱስ ጳውሎስ በዘርና በትውልድ ይመኩ ለነበሩ ዕብራውያን ስለ ጌታችን ኢየሱስ ክርስቶስ ታላቅነትና ፍጹም አምላክነት ሲያስተምር ለምን መልከጼዴቅ የተባለን የጥንት ካህን በሰፊው ማንሳት አስፈለገው? መልሱ ያለው ሐዋርያው በተጠቀመበት ጥበብ የተመላ የማስተማር ስልት ውስጥ ነው። ዕብራውያን የአባታቸውን የአብርሃምን፣ የንጉሳቸውን የዳዊትን እንዲሁም የታላቁን ነቢይ የሙሴን ክብርና ታላቅነት የሚያቃልልባቸውን ማንኛውንም ትምህርት ፈጽመው አይቀበሉም ነበር። ስለዚህም ጳውሎስ የጌታችንን ልዕልና ለማስረዳት የመረጠው መንገድ እነርሱ በሚያከብሯቸው በእነዚህ አባቶች ታሪክ፣ ትንቢትና ሕይወት ውስጥ የተጻፈውን እውነት መምዘዝ ነበር። ሙሴ ስለ መልከጼዴቅና አብርሃም ግንኙነት ጽፏል። ዳዊት ደግሞ መልከጼዴቅ የወልደ እግዚአብሔር ምሳሌ መሆኑን በመዝሙሩ ትንቢት ተናግሯል። ጳውሎስ ይህንን መሠረት አድርጎ የጌታ ክህነት ከሁሉ እንደሚበልጥ ለማሳየት በመጀመሪያ የክህነተ መልከጼዴቅ ልዕልና ከክህነተ ሌዋውያን የላቀ መሆኑን ማስረዳት ጀመረ። ይህንን ልዕልና ለማሳየት በ5 ዋና ዋና ነጥቦች አነጻጽሮታል። አንደኛ፣ በክህነት ይቀድማቸዋል። በኦሪት ዘፍጥረት እንደተጻፈው መልከጼዴቅ ከአብርሃም ፊት የነበረ ካህን ነው። የሌዋውያን ክህነት ግን ከዚያ በኋላ ቢያንስ ከ500 ዘመን በላይ ዘግይቶ ያዕቆብ ወደ ግብጽ ከወረደና እስራኤላውያን በሙሴ መሪነት ከመጡ በኋላ በአሮን በኩል የተጀመረ ነው። ስለዚህ በጊዜ ቅደም ተከተል ብቻ እንኳን የመልከጼዴቅ ክህነት እጅግ የቀደመ ነው። ሁለተኛ፣ ክህነቱ ዘላለማዊ ነው።
የሌዋውያን ካህናት አገልግሎት በሞት ይገደብ ስለነበር ክህነታቸው ከትውልድ ወደ ትውልድ በውርስ ይተላለፍ ነበር። መልከጼዴቅ ግን በሕይወት እንዲኖር የተመሰከረለት በመሆኑ ክህነቱ በሞት ያልተቋረጠና ለሌላ የማይተላለፍ በራሱ የጸና ነበር። ሶስተኛ፣ ሌዋውያንን አስራት አስወጥቷል። በሙሴ ሕግ ሌዋውያን ከሕዝቡ አስራትን እንዲቀበሉ ሥርዓት ነበራቸው። ነገር ግን መልከጼዴቅ በአባታቸው በአብርሃም በኩል አስራት ከሚቀበሉት ሌዋውያን አስራትን ተቀብሏል። ይህ የበላዩ ከተቀባዩ እንደሚበልጥ ግልጽ ማሳያ ነው። አራተኛ፣ ሌዋውያንን ባርኳል። ሕዝቡን የመባረክ ስልጣን የነበራቸው ሌዋውያን ካህናት ናቸው። ነገር ግን ቅዱስ ጳውሎስ እንደሚለው ትንሹ በታላቁ እንዲባረክ ክርክር የሌለው ነገር ነው። መልከጼዴቅ አባታቸውን አብርሃምን በመባረክ በሆዱ ውስጥ የነበሩትን ሌዋውያንን ጭምር እንደባረከ ይቆጥራል። ይህም የበላይነቱን ያረጋግጣል። አምስተኛ፣ መስዋዕቱ ይለያል። የሌዋውያን መስዋዕት የሚሞቱ እንስሳትን ደም ነበር። የመልከጼዴቅ መስዋዕት ግን በንጹህ ስንዴና ወይን ወይም በእንጀራና ወይን ነበር። ይህ መስዋዕት የጌታን ለአዲስ ኪዳን ጌታችን ለአዲስ ኪዳን የመሰረተው የቅዱስ ሥጋውና ክቡር ደሙ ፍጹም ምሳሌ ነበር። በመጨረሻም የጳውሎስ አጠቃላይ መልእክት ይህ ነበር። አባታችሁ አብርሃም ከመልከጼዴቅ ካነሰ ከመልከጼዴቅ አምላክ ከክርስቶስማ እንዴት አያንስም? የመልከጼዴቅ ክህነት ከእናንተ ክህነት ከበለጠ የጌታ ክህነትማ እንዴት እጅግ አይበልጥም ለማለት ነው። ዓላማው ክህነተ መልከጼዴቅ ከሌዋውያን እንደሚበልጥ የጌታችን የኢየሱስ ክርስቶስ ክህነት ደግሞ ከመልከጼዴቅ ክህነት እንደሚበልጥ በማስረዳት የጌታን የባህሪ አምላክነትና የክህነቱን ልዕልና መመስከር ነበር። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ የመልከጼዴቅ ታሪክ ይህንን ይመስላል። ዘውትር በሌላ ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ እያደረጉ በቸር ቆዩልን።